አንዳንድ ጊዜ አንዲት ትንሽ ሳንድዊች የአንድን ሰው ሕይወት ብቻ ሳይሆን የአንድን ማህበረሰብ ታሪክ ልትቀይር ትችላለች ብንላችሁ ታምናላችሁ? ዛሬ የምንነግራችሁ ታሪክ ስለ ገንዘብ አይደለም፣ ስለ ትላላቅ ሕንጻዎች አይደለም። ዛሬ የምንነግራችሁ ታሪክ በረሃብ ሊሞት የነበረ አንድ ሕፃንና ምንም የሌላት አንዲት ድሃ ልጅ መካከል ስለተደረገ አስደናቂ ቃል ኪዳን ነው። 22 ዓመታት የፈጀ ፍለጋ፣ 47 ሚሊዮን ዶላርና አንዲት ያረጀች ቀይ ሪባን። ይህን ታሪክ ከሰማችሁ በኋላ ለሰው ልጅ የምታሳዩት ትንሽ ደግነት ምን ያህል ዋጋ እንዳለው ትረዳላችሁ። ወደ ቺካጎ ቅዝቃዜ እንውሰዳችሁ። የዛሬ 22 ዓመት ቺካጎ በበረዶ ተሸፍናለች። ነፋሱ እንደ ጩቤ ቆዳን ይበሳል። በሊንከን የመጀመሪያ ደረጃ ትምህርት ቤት አጥር ስር አንድ የ10 ዓመት ሕፃን ተቆራምዶ ተቀምጧል። ስሙ ኢሳያስ ይባላል። እናቱ ከሞቱ 14 ቀናት ሆኖታል። መጠለያ የለውም። የሚጠጋው ዘመድ የለውም። ከቆሻሻ ገንዳ ውስጥ ምግብ ፍለጋ ሲባዝን ሰንብቷል። ዛሬ ግን ጉልበቱ አልቋል። አይኖቹ በረሃብ ደፍርሰዋል። ከንፈሮቹ በብር ተሰነጣጥቀዋል። ደም ያፈሳሉ። ኢሳያስ መቆም አልቻለም። የትምህርት ቤቱ ልጆች በናፍቆት ይመለከታል። እነሱ ይስቃሉ፣ ይጫወታሉ፣ ምሳቸውን ይበላሉ። እሱ ግን የሞት ጥላ ያጠላበት ነበር። በአቅራቢያው የነበረች አንዲት መምህር እዚህ መቆም አትችልም፣ ተማሪዎቹን ታስፈራራለህ ብላ ገፍትራው ሄደች። ኢሳያስ ተስፋ ቆረጠ። ግን በዚያው ቅጽበት በአጥር ማዶ አንዲት መልአክ መሰል ሕፃን ቆማ አየ። የ9 ዓመቷ ቪክቶሪያ የድሆች ሰፈር ልጅ ናት። ቤተሰቧ በቀን አንዴ ነው የሚበሉት። ነገር ግን የኢሳያስን አይኖች ስታይ የራሷን ረሃብ ረሳች። ጓደኞቿ ይሄ ልጅ ያስፈራል፣ እብድ ነው እያሉ ሲሳለቁበት፣ እሷ ግን አልሰማችም። ቪክቶሪያ በእጇ ያዘችውን ሳንድዊች፣ አንድ አፕልና ጭማቂ አወጣች። ይህ እስከ ምሽት ድረስ ያላት ብቸኛ ምግብ ነበር። ቪክቶሪያ በለሰለሰ ድምፅ ሄሎ፣ ስሜ ቪክቶሪያ ይባላል፣ የራብህ ትመስላለህ፣ ይህን ብላው። ኢሳያስ ለመናገር አቅም አልነበረውም። በአራት ጉርሻ ሳንድዊቹን ጨረሰው። በእንባ ታጠበ። ቪክቶሪያ አሁንም በአጥሩ ማዶ ሆና ታየዋለች። ነገም እመጣለሁ፣ ቃል እገባልሃለሁ አለችው። ለ6 ወራት የሚስጥራዊ ሥራ ቀጠለ። ቪክቶሪያ ከራሷ ጉሮሮ እየቀነሰች የሰው ልጅ ሕይወት ታተርፍ ነበር። አያቷ የልጃቸውን መክሳት አይተው ሲጠይቋት እውነቱን ነገረቻቸው። ቤተሰቧም ያለን ማካፈል በረከት ነው በሚል እምነት ከራሳቸው ቀንሰው ለኢሳያስ የሚሆን ተጨማሪ ምግብ ማዘጋጀት ጀመሩ። የኢሳያስ የጎዳና ሕይወት ሊያበቃ ነው። የማህበራዊ ሰራተኞች አግኝተው ወደ ማደጎ ቤት ሊወስዱት መጡ። ከመሄዱ በፊት ከአጥር ስር ቆማ ቪክቶሪያን ተሰናበታት። ኢሳያስ ቪክቶሪያን ስላዳንሽኝ አመሰግናለሁ፣ አንድ ቀን ሀብታም እሆናለሁ፣ ያኔ መጥቼ እፈልግሻለሁ፣ መጥቼ አገባሻለሁ። ቪክቶሪያ እየሳቀች በፀጉሯ ላይ የነበረውን ቀይ ሪባን ፈታ ለሁለት ቀዳደደችው። ግማሹን በእጇ ላይ አሰረችው። ይህን ያዝ እንዳትረሳኝ አለችው። ኢሳያስ ያችን ሪባን ይዞ ያን ቀን የ22 ዓመታት ናፍቆትና የትልቅ ጉዞ መጀመሪያ ነበር። 22 ዓመታት ነጎዱ። ኢሳያስ የሚነካው ሁሉ ወርቅ የሚሆንለት ስኬታማ ቢሊዮነር ሆነ። በቺካጎ ከተማ ሰማይ ጠቀስ ሕንፃ ላይ የሚገኝ ቤት፣ 40 የሚሆኑ ውድ ልብሶችን፣ $70,000 የቡና ማሽን፣ ሁሉም አለው። ነገር ግን ቤቱ ባዶ ነው። ፎቶ የለም፣ ትዝታ የለም። ያው ብቸኛው ነገር ያቺ ያረጀች ቀይ ሪባን ናት። ኢሳያስ በየቀኑ ጠዋት ያችን ሪባን በመስተዋት ውስጥ እያያት የት ትሆን ይላል። ላለፉት 5 ዓመታት ምርጥ መርማሪዎችን ቀጥሮ ቺካጎን ቢፈልግ ሊያገኛት አልቻለም። ቪክቶሪያ ሄይስ የሚለው ስም በጣም የተለመደ በመሆኑ ፍለጋው አስቸጋሪ ሆነ። ኢሳያስ ግን ተስፋ አልቆረጠም። ያደገችበትን ሰፈር ለማልማትና ሕንፃዎችን ለመግዛት ወሰነ። ምናልባት እሷን ባገኝ በሚል ተስፋ ኢሳያስ የግል መርማሪዎቹን በቁጣ ጠየቀ። እንዴት አታገኟትም? በቢሊየን የሚቆጠር ገንዘብ ሊያገኝልኝ አልቻለም? መርማሪዎቹ ግን ቤተሰቧ ከ2008 በኋላ አድራሻቸውን ቀይረዋል፣ ምንም ፍንጭ የለም አሉት። ኢሳያስ ብቻውን ቢሮ ውስጥ ተቀመጠ። የቺካጎን ካርታ አየ። 12 የሚሆኑ ሕንፃዎችን በቪክቶሪያ የድሮ ሰፈር ገዝቷል። ቪክቶሪያ ድሆችን የምትረዳ ሴት እንደምትሆን አውቃለሁ ብሎ አመነ። የልጅነት ውለታውን የሚከፍልበትን የማህበረሰብ ልማት ፕሮጀክት
ቀረጸ። እሷን ባላገኛትም እሷ የምትወደውን ስራ ስራለው ብሎ ወሰነ። ነገር ግን በዚያ ምሽት ወደ ማህበረሰብ ስብሰባ ሲሄድ እጣ ፈንታ ሌላ ሰርፕራይዝ እንዳዘጋጀችለት አላወቀም ነበር። ገንዘብ ሁሉንም ነገር ሊገዛ ይችላል ይባላል። ግን ለ22 ዓመታት የጠፋን ትዝታ፣ በድህነት ውስጥ የተሰጠን ሰብአዊነትንና ያችን ለሁለት የተከፈለች ቀይ ሪባን መግዛት ይችላል። ኢሳያስ ቢሊየነር ሆኗል። ነገር ግን በልቡ ውስጥ ያለው ባዶነት የሚሞላው በአንዲት ሴት ብቻ ነው። ዛሬ በቺካጎ ጭጋጋማ ምሽት ሁለት የተራራቁ ህይወቶች ሊገናኙ ሰከንዶች ብቻ ቀርተዋል። የፈለጋት እሷ ትሆን? ቃሉን ይጠብቅ ይሆን? ወደዚህ ልብ አንጠልጣይ ፍለጋና ደግሞ መገናኘት አብረን እንዝለቅ። ኢሳያስ ሚቼል ቢሮስ ወዲህ ወዲህ ይላል። ፊቱ ላይ ከፍተኛ ድካም ይታያል። ላለፉት 5 ዓመታት ቺካጎን እንደ ካልሲ ገልብጦ አስሷታል። 3 ምርጥ የግል መርማሪዎችን፣ በመቶ ሺዎች የሚቆጠሩ ዶላሮችን፣ ግን ውጤቱ ዜሮ ነበር። ቪክቶሪያ ሄይስ የሚለው ስም እንደ ባህር አሸዋ በዝቶበታል። በመቶዎች የሚቆጠሩ ቪክቶሪያዎችን አገኘ፣ ግን አንዳቸውም የአጥሩ ማዶ መልአክ አልነበሩም። ኢሳያስ አንድ ብልሃት ዘየደ። በቪክቶሪያ የድሮ ሰፈር በሊንከን ትምህርት ቤት ዙሪያ ያሉ 12 ህንጻዎችን በውድ ዋጋ ገዛ። ፕሮጀክቶችን ቀረጸ፣ ስብሰባዎችን አዘጋጀ። ይህ ሁሉ ግን ለትርፍ አልነበረም። ህንጻዎቹ እንደ ማጥመጃ ነበር የተጠቀመባቸው። ቪክቶሪያ ዛሬም ድሆችን የምትረዳ ከሆነ እዚህ አካባቢ አላጣትም የሚል ጠንካራ እምነት ነበረው። በየቀኑ ያችን የፀጉር ሪባን እያየ ቪክቶሪያ የት ነሽ ብሎ ይጠይቃል። በደቡብ ቺካጎ የማህበረሰብ አዳራሽ ውስጥ ስብሰባው ተጀምሯል። ኢሳያስ በመድረክ ላይ ቆሞ የልማት እቅዱን ያቀርባል። በአዳራሹ የነበሩ ሰዎች ግን በጥርጣሬ ይመለከቱታል። በድንገት ከማላ አንዲት ሴት ተነሳች። ድምጿን እንደ ንግሥት የጠራ፣ ንግግሯ ግን እንደ ሰይፍ የሚቆርጥ ነበር። ቪክቶሪያ፣ ክቡር ሚኒስትር ሚቼል፣ ህንፃዎቹ ለኛ ምን ትርጉም አላቸው? የድሆችን መጠለያ አፍርሳችሁ የቅንጦት ህንፃ የምትገነቡ ከሆነ እኛ አንፈልግም። እኛ የምንፈልገው እንደኛው የሚያስብ ሰው እንጂ የናንተን ሚሊዮኖች አይደለም። ኢሳያስ እንደ መብረቅ ተመታ። ያ ድምፅ ከ22 ዓመት በፊት ነገም እመጣለሁ ብላ ቃል የገባችለት ድምፅ ነው። ልቡ በኃይል ይመታ ጀመር። ኢሳያስ በሚንቀጠቀጥ ድምፅ ይቅርታ፣ ስምሽ ማን አልሽኝ? ቪክቶሪያ ሄይስ እባላለሁ። አዳራሹ በዝምታ ተዋጠ። ኢሳያስ ከመድረኩ ወርዶ ወደሱ አመራ። በቁልፉ ላይ የታሰረውን የቆሸሸውን ቀይ ሪባን አወጣ። ቪክቶሪያ በድንጋጤ እጇን ደረቷ ላይ ያደረገች። በአንገቷ ላይ ካለው ሐብል ውስጥ የቀረውን ግማሽ ሪባን አወጣች። 22 ዓመታት አልፈው ሁለቱ ሪባኖች ሲገናኙ በትክክል ገጠሙ። በአዳራሹ የነበረው ሰው ሁሉ በእንባ ታጠበ። ቪክቶሪያ ኢሳያስን ኢሳያስ ስትል በሹክሹክታ ጠየቀችው። ኢሳያስም ነቀነቀ። አልረሳውሽም አላት። ኢሳያስ ቪክቶሪያን ለማስደሰት የፈለገውን በገንዘብ ሳይሆን እሷ በምትወደው ስራ ነበር። ቀዩን ሪባን የተሰኘ የ10 ሚሊዮን ዶላር በጀት ያለው ትልቅ የበጎ አድራጎት ተቋም አቋቋመ። ቪክቶሪያ የዚህን ተቋም ስራ አስኪያጅ እንድትሆን ጠየቃት። ቪክቶሪያ እቀበላለሁ፣ ግን አንድ ቅድመ ሁኔታ አለኝ። ስራው የኔ መሆን አለበት። ሰራተኞቹ ከድሆች ሰፈር መመረጥ አለባቸው። ውሳኔውን እኔ ነኝ የምወስነው። ኢሳያስ እየሳቀ የፈለግሽውን ሁሉ አድርጊ፣ እኔ ካንቺ ጎን ነኝ አላት በኩራት። ቪክቶሪያ ወጣቶችን ከጎዳና ህይወት ማውጣት ጀመረች። ኢሳያስም በየቀኑ ቢሮ እየመጣ ምሳ ይጋብዛታል። የሚገርመው ግን ምሳው ሁሌም ሳንድዊች ነበር። ኢሳያስ የቪክቶሪያን ጥንካሬና ደግነት እያየ ያ የልጅነት ፍቅሩ ወደ ትልቅና ትልቅ ፍቅር ተቀየረ። ሰርጋቸው የተከናወነው በትላልቅ ሆቴሎች ሳይሆን በዚያው በመጀመሪያ በተገናኙበት ባሮጌው የሊንከን ትምህርት ቤት አጥር ስር ነበር። ቦታው በቀይ ሪባኖች ተውበዋል። ቢሊዮነሮችና የጎዳና ልጆች በአንድ ላይ ተቀምጠዋል። ኢሳያስ በብዙ ህዝብ ፊት ተንበረከከ። ኢሳያስ ቪክቶሪያ፣ ከ22 ዓመት በፊት ሀብታም ስሆን አገባሻለሁ ብዬ ቃል ገብቼ ነበር። ዛሬ ሀብታም ነኝ፣ ግን ያላንቺ ህይወቴ ምንም ትርጉም የለውም። ቃሌን እንድፈጽም ትፈቅጅልኛለሽ? ቪክቶሪያ በእንባ ታጥባ አዎ አለች። ሪባን የሚመስል የቀይ ሩቢ ቀለበት አደረገላት። ሰርጉ ሊጠናቀቅ ሲል ግን አንድ ታምር ተከሰተ። ሳራ የተባለች አንዲት የተራበች ሕፃን ወደ አጥር ስር መጥታ ቆመች።
ኢሳያስና ቪክቶሪያ ሰርጋቸውን አቁመው ወደ ሕፃኑ አመሩ። ኢሳያስም የራሱን ቀይ ሪባን በሕፃኗ እጅ ላይ አሰረላት። ታሪኩ እዚህ ላይ አያበቃም። የአንዱ ደግነት የሌላው ተስፋ ሆኖ ይቀጥላል። ደግነት ቃሉን ይጠብቃል። የ22 ዓመት የቃል ኪዳን ጉዞ። ቃል ኪዳን ለአንዳንዶች ተራ ቃል ነው፣ ለሌሎች ግን የሕይወት መመሪያ። ኢሳያስና ቪክቶሪያ ተገናኝተዋል፣ ተጋብተዋል። ነገር ግን ታሪካቸው እዚህ ጋር አያበቃም። እውነተኛው ሥራ አሁን ነው የሚጀምረው። የአንድ ሰው ደግነት እንዴት ወደ ሀገር አቀፍ ንቅናቄ እንደተቀየረና ያቺ ትንሽ ቀይ ሪባን እንዴት የሺዎችን ሕይወት እንደታደገች አብረን እንይ። እስኪ ታሪኩ መጨረሻ ድረስ አብራችሁን ቆዩ፣ ምክንያቱም መጨረሻው ላይ ለሁላችንም የሚሆን ትልቅ ሚስጥር አለ። ከሰርጋቸው በኋላ ኢሳያስና ቪክቶሪያ እረፍት አልወሰዱም። የቀዩ ሪባን ተቋም በቺካጎ ብቻ ሳይሆን በመላው አሜሪካ ዝነኛ ሆነ። ቪክቶሪያ በማህበረሰብ ረዳትነት ያካበተችውን ልምድ፣ ኢሳያስ ደግሞ ያለውን የቢዝነስ ጥበብና ሀብት አቀላቀሉት። በመጀመሪያ 6 ወር ብቻ 127 ጎዳና ላይ የወደቁ ወጣቶችን ወደ ተቋሙ አስገቡ። ለእያንዳንዳቸው ቤት ትምህርትና ስራ አዘጋጁላቸው። ማርክስ የተባለው ወጣት አስታውሱ፣ ከማደጎ ቤት ተባሮ መሄጃ አጥቶ የነበረው ዛሬ እሱ በኢሳያስ ድጋፍ የብየዳ ትምህርቱን ጨርሶ የራሱን ሕይወት መምራት ጀምሯል። የቪክቶሪያ ቢሮ በምስጋና ደብዳቤዎች ተሞላ። ኢሳያስ ሚሊዮኖችን ሲያወጣ አንድ ቀን አልቆጨውም፣ ምክንያቱም በእያንዳንዱ በዳነ ሕፃን አይን ውስጥ የራሱን የልጅነት ምስል ያይ ነበር። የኢሳያስና የቪክቶሪያ ታሪክ በሲኤንኤን እና በታዋቂ ሚዲያዎች ተሰራጨ። ከሳንድዊች እስከ ሚሊዮኖች የሚለው ርዕስ በዓለም ዙሪያ ተቀባይነትን አገኘ። በሚሊዮን የሚቆጠሩ ሰዎች በእጃቸው ላይ ቀይ ሪባን ማሰር ጀመሩ። ይህ ሪባን እኔ ሌላውን ለመርዳት ቃል እገባለሁ የሚል ምልክት ሆነ። የቺካጎ ከተማ አስተዳደርም የቀይ ሪባን ሕግ ሬድ ሪበን አክት የተባለ አዲስ ሕግ አጸደቀ። ይህም ከማደጎ ቤት ለሚወጡ ወጣቶች መንግስት ልዩ ድጋፍ እንዲያደርግ የሚያስገድድ ነበር። ቪክቶሪያ በመንግስት መድረኮች ላይ ቆማ እንዲህ አለች። ቪክቶሪያ፣ እኛ የምናደርገው ነገር ችሮታ አይደለም፣ ዕዳ መክፈል ነው። ማህበረሰባችን የዘነጋቸውን ሕፃናት የመታደግ ዕዳ። ኢሳያስ ከጎኗ ሆኖ በኩራት ይመለከታት ነበር። ያቺ በአጥር በኩል ሳንድዊች የሰጠችው ትንሽ ልጅ ዛሬ የዓለም ህሊና የምታንቀሳቀስ ሴት ሆናለች። ታሪኩ የተጀመረው በረሃብ ነበር፣ የሚያበቃው ግን በተስፋ ነው። ከ2 ዓመት በኋላ ኢሳያስና ቪክቶሪያ የመጀመሪያ ልጃቸውን ወለዱ። ስሟን ሆፕ ወይንም ተስፋ አሏት። ቪክቶሪያ ለልጇ በየቀኑ ያንን የታወቀውን ሳንድዊች እየሰራች ታበላታለች፣ የመጡበትን ድህነት እንዳትረሳ። በየዓመቱ በሰርጋቸው ቀን ወደዚያው አሮጌ አጥር ይሄዳሉ። አሁንም አጥሩ ላይ በመቶዎች የሚቆጠሩ ቀይ ሪባኖች ይታሰራሉ። እያንዳንዱ ሪባን እንደ አንድ የዳነ ሕፃን ታሪክ ይናገራል። ኢሳያስ ቪክቶሪያን አቅፏት ወደ ሕንፃው ሲመለከቱ ኢሳያስ ቪክቶሪያን፣ ያቺ ሳንድዊች የሰጠሽኝ ቀን ባይኖር ኖሮ ዛሬ እነዚህ ሁሉ ሕፃናት የት ይሆኑ ነበር? ቪክቶሪያ፣ እኔ የሰጠው ሳንድዊች ብቻ ነበር። ኢሳያስ፣ አንተ ግን ያንን ወደ ሕይወት ሰንሰለት ቀየርከው። አድማጮች፣ የዛሬው ታሪካችን እዚህ ላይ ያበቃል። ግን የእናንተ ታሪክ ዛሬ ሊጀመር ይችላል። ምናልባት አንተ ዛሬ ሚሊዮነር አይደለህም፣ ግን የምታካፍለው ሳንድዊች ይኖርሃል። ምናልባት የምታስረው ቀይ ሪባን ይኖርሃል። ማንም ሰው ረዳት አጥቶ እንዳይወድቅ አንተ የዛሬው ቪክቶሪያ ሁን፣ አንቺም የዛሬው ኢሳያስ ሁኝ። ደግነት ቃል ነው፣ ቃሉን ደግሞ ጠብቁት። ይህ ታሪክ አስተማራችሁና ልባችሁን ከነካው ላይክ በማድረግ ለሌሎች እንዲደርስ አድርጉ። በኮሜንት መስጫ ላይ ደግነት ቃሉን ይጠብቃል ብላችሁ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ልብ በሚነካ ታሪክ እስከምንገናኝ ደግነት ይርዳችሁ። ሰላም ሁኑ። ይህ ሀዳኮ ሲኒማ ነው።